በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምስቱ ሶላዎች የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆይታችኋል? እንደ እግዚአብሔር በጎ መልካም ፈቃድ በቤተ ክርስቲያናችን በዶግማ ትምህርት ከሚሰጠን አምስቱ አዕማደ ምስጢር እንዳለ እናውቃለንና ቤተክርስቲያኔን አስተምራናለች። በፕሮቴስታንቱ ዓለም ደግሞ አምስቱ ብቻዎች ወይም ደግሞ ብቻ ተብለው ዘፋይፍ ሶላስ የሚባሉ አምስቱ ሶላዎችን በዛሬ የትረካ ክፍላችን እናያለን። እግዚአብሔር ከሁላችን ጋር ይሁን። ላይክ በማድረግ ጀምሩ። አምስቱ ብቻዎች ዘፋይፍ ሶላስ። አምስቱ ሶላዎች ከፕሮቴስታንት ተሐድሶ ወቅት የእንቅስቃሴ መገለጫዎች ሆነው የወጡ መሰረታዊ መርሆች ናቸው። በፕሮቴስታንት የእምነት ድርጅቶች አስተምህሮ የሆነውና ቀድሞ በነበረው የተሐድሶ አራማጆች ላይ ትልቁን ስፍራና ማዕከል ይዘው የሚገኙ ፕሮቴስታንቶች ስለ ድነት ያላቸውን ግንዛቤ የሚያረጋግጡት ናቸው። እነዚህ አምስቱ ብቻዎች ይባላሉ። እነዚህ ብቻዎች የፕሮቴስታንቱ ዓለም እምነታቸውን ለመምራት እንዲሁም አንድ ሰው የእግዚአብሔርን መንግሥት ለመውረስ እነዚህን አምስቱን ነገሮች ብቻ ሌላ ሳይቀላቅል መፈጸም ለጽድቅ እንደሚያበቃ ይናገራሉ። በተጨማሪም ከነዚህ ውጪ መጨመር ወይም ማድረግ እንደ ክህደትና ከመንግስቱ የሚከለክል ተግባር ነው ብለው ያምናሉ። እኚህን ብቻዎች በቅደም ተከተል ከመመልከታችን በፊት በእያንዳንዱ ዝርዝር ላይ በላቲኑ ቃል ሶላ የሚለው ቃል በተደጋጋሚ እናገኛለን። ይህ ቃል ትርጉሙ ብቻ ከሚለው የአማርኛችን ቃል ጠንከር ያለና ሌላ ተጨማሪ ነገር ፈጽሞ የማያስፈልገው ብቸኛ የሚል ትርጓሜ አለው። እነዚህ አምስቱ ብቻዎች የተሰኙት ከዚህ በመቀጠል እናያቸዋለን። አንደኛ፣ መጽሐፍ ቅዱስ ብቻ ሶላ ስክሪፕቹራ ባይ ስክሪፕቸር አሎን የሚል። ሁለተኛ፣ ክርስቶስ ብቻ ሶላ ክርስቶስ። ሶስተኛ፣ በጸጋው ብቻ ሶላ ግራቲያ ባይ ግሬስ አሎን። አራተኛ፣ እምነት ብቻ ሶላ ፌድ ባይ ፌዝ አሎን። አምስተኛ፣ ምስጋና ለእግዚአብሔር ብቻ ሶላ ዲ ግሎሪያ ግሎሪቱ ጋድ አሎን ናቸው። ሁሉም እንዲያስተውል የምንፈልገው ነገር በጣም የሚገርመው አምስት ብቻ መሆናቸው ሳይሆን እያንዳንዱ ብቻ ሲተገበሩ ብቻቸውን መሆኑ ነው። ስለሆነም ከላይ የተዘረዘሩትን በብቸኝነት መፈጸም ከአምስቱ ሳይጨምርባቸው እንዲሁም እያንዳንዱ ሲፈጽሙ ሌላ የትሩፋት የምግባር ሥራ ማከል ሳያስፈልጋቸው ይፈጸሙ ብለው ያምናሉ። አንደኛ፣ እምነት ብቻ። እምነትን ስንመለከት ብዙ ቅዱሳን አባቶቻችን የተመሰገኑበት በልቦናቸው በዓይነ ሥጋ የማይታየውን ያዩበት ረቂቅ መነጽር ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ዕብራውያን 11:6። ነገር ግን የምግባርንም ሁሉ ቦታ ወስዶ እምነት ብቻ ማለት አንችልም፣ ተገቢም አይሆንም። እምነት ያለ ምግባር ምውት ነውና ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ያዕቆብ ምዕራፍ 2 ቁጥር 27። ቀጠል አድርጎም አባታችን ቅዱስ ያዕቆብ በሥራ እምነት እንደተፈጸመ ትመለከታለህን ብሎ አባቶቻችን ያመላክተናል። ስለሆነም እምነት ፍጻሜዋን የምታገኘው የምትመሰገነው ከምግባር ጋር አብራ መንፈሳዊ ፍሬዎች ባሏት ጥበብ ስትፈተል ነው። ይልቁንም እምነት ብቻ በቂ ነው ለሚሉ ሰዎች ከእምነት በላይና ከእምነት በኋላ ሊሰሩ ስለሚገባው ነገር መጽሐፍ ቅዱስ ያስረዳናል። ለምሳሌ
ገላትያ ምዕራፍ 5 ቁጥር 6 ላይ ከፍቅር ጋር አብሮ የሚሠራ እምነት ይጠቅማል ብሎ ለብቻው ዕርቃኑን ከማቆም ይልቅ የሕግ ሁሉ ፍጻሜ ከሆነችው ከፍቅር ጋር ደምሯታል። እንዲያውም ከአምስቱ ብቻዎች ዝርዝር ስፍራ ያላገኘችው ፍቅር ከሁሉ እንደምትበልጥ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ፣ ከእነዚህ የሚበልጠው ፍቅር ነው ብሎ ያስቀምጥልናል። ሰው በእምነቱ ብቻ ሳይሆን ከሥራው የተነሣ ይኮነናል፣ እንዲሁም ከሥራውም ከምግባሩም የተነሣ ይጸድቃል እንጂ እምነት ስላለ ብቻ መንግሥተ ሰማያትን አትወርስም። የማቴዎስ ወንጌል ምዕራፍ 12 ቁጥር 37። ለዚህ ነው ቅዱስ ዮሐንስ በወንጌሉ በዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላልና። እምነት የሌለው ሰው እዚሁ በምድር ይፈረድበታል። እምነት ያለው ደግሞ ለሁለተኛው የምግባር ፈተና በሰማይ ይቀርባል። እንደ ምሳሌ እንውሰድና አሁን በመጣው የትምህርት ሂደት ደረጃ አንድን በትምህርት ቤት ጥሩ ውጤት አምጥቶ ያላለፈ ሰው ለሚቀጥለው ሲኦሲ ይቀመጣል እንዴ? ሲኦሲ የምንለው ፈተና ብዙ የተግባር እንደሆነ ይነገራል። በሰማይም ያለው ፈተና ተርቤ አብልታችሁኛል፣ ተጠምቼ ሳጠጥታችሁኛል፣ ታርዤ አልብሳችሁኛል የሚልና የመሳሰሉት የምግባር ጥያቄ ነው። በምድር የእምነት ፈተና ሳያልፍ ለተግባር ፈተና ሊሰለፍ አይችልም። ምጽዋት ከመልካም ምግባራት አንዷ እንደ ምሳሌ ምጽዋት መሆኗ ይታወቃል። ስለ ምጽዋት እግዚአብሔር አምላካችን እንዳስተማረን የሉቃስ ወንጌል ምዕራፍ 6 ቁጥር 20 ላይ ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ፣ እንዲሁም ስጡ፣ ድህነትና ምሕረት ይሰጣችኋል ይላል። ስለዚህ እነዚህን የመሰሉ የመንግሥተ ሰማያት በር የሚከፍቱ ሀብታት ምግባር ከወዴት ደረሱ ያሰኛል ይህ አስተምህሮ። ይልቁንም እኛ የተዋህዶ ልጆች አምላካችንና መድኃኒታችን አርአያነት ተከትለን በእምነትና በምግባር እንጸናለን። በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃልም ብርቱ ነቢይ ስለነበረው ተብሎ በኤማውስ የነበሩት መንገደኞች ለጌታችን እንደመሰከሩለት የሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ይነግረናል። በመጨረሻ የፕሮቴስታንቱ ዓለም ለገለባ ነው ብለው የሚያስቡትን አስተምህሯቸውን ሁሉ ከገለባ የቀለለ ያደረገባቸውን የያዕቆብን መልእክት ሁለተኛውን ምዕራፍ ስንመለከት ወንድሞች ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነትስ ሊያድነው ይችለዋልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብ ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡ ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚህ ሁሉ ሥራ የሌለው እምነት ቢኖር በራሱ የሞተ ነው። አጋንንት ደግሞ ያምናሉ፣ ይንቀጠቀጣሉ። አንተ ከንቱ ሰው ሆይ እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? እያለ ቅዱስ ያዕቆብ አባታችን በያዕቆብ ምዕራፍ 2 ከ14 እስከ 24 በማለት ሌላ ጥቅስ በማያሻ በማያዳግም መልስ ይሰጠናል። ሁለተኛ ጸጋ ብቻ። አዳምና ሔዋን ከበሉት አምላክነትን የመሻት ሕጉን የመተላለፍ ታላቅ በደል እንደምን ዳንን ብንል ከረጅሙ ተራራ ያንን ትልቅ ቋጥኝ ምንም ሳይፈነቅለው ልክ ንጉሥ ናቡከደነጾር እንዳየው ሕልም ፍጻሜና ትርጓሜና ፍች አምላካችን ፍቅር ስቦት ምንም ማንም ሳያስገድደው ለልጆቹ ስላለው ፍቅር እንደመጣ አምላካችን እንዲሁ ፍቅሩ አስገድዶት መጥቶ አድኖናል። የመናፍቃን ስህተት ማለት ሙሉ ግድፈት ወይም ሙሉ ውሸት ብቻ ማለት ሳይሆን ያልተሟላ መረጃና ሐሳብም ነው። ብዙውን ጊዜ ጥቅስ እንኳን ፈጽመው እስከ ሐሳቡ ፍጻሜ ሳያነቡ ነው የሚስቱት። ሰይጣንም
ግማሹን እውነት ወስዶ ከመርዙ ክህደት ጋር ቀይጦ አስመስሎ ነው የሚያቀርበው። ቢያንስ እንኳን ከላይ እንደ ልብስ እንደ ለምድ የሚሸፍነው እውነት አያጣም፣ የየዋሃንን ልብ ለማስካድ። መጽሐፍ በጸጋ ድናችኋል ሲል አምላካችን ምንም ሳንከፍልበት በእኛ ምንም ሳይጠበቅ እንዲሁ ስለወደደን ሥጋችንን ነስቶ መጥቶ ከዚያ ከጥንቱ በደል አድኖናል ማለት ነው። ይህ ማለት ግን ለወደፊት ምግባር ከኀጢአት ርቆ ምግባርና ከኀጢአት ርቆ ለመኖር እንዲሁ ተጋድሎ አያስፈልግም ማለት ግን አይደለም። ብርሃነ ዓለም ቅዱስ ጳውሎስ ድነናል እንዳሻን ለሚሉ የተጋባ መልካም መልስ በመልእክቱ ይሰጠናል። ሮሜ 2:4 ላይ ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራን ሳታውቅ የቸርነቱን የመቻሉን የትዕግሥቱንም ባለጠግነት ትንቃለህን? በማለት የንስሐ ሕይወት ሊኖረ እንደሚገባ ነግሮናል። ራሳቸው መናፍቃኑ በጸጋ ብቻ ብለው ከሚያነሱት ጥቅስ ብንነሳ ዝቅ ብለን ስናየው መልካም ሥራን ለመሥራትና በምግባር ለመመላለስ በእግዚአብሔር እንደተፈጠርን ያብራራናል። ኤፌሶን 2 ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ካለ በኋላ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በኢየሱስ ክርስቶስ ተፈጠርን ይላል። ስለዚህ የተፈጠርነው መልካም ምግባር እየሠራን እንድንመላለስ ዘንድ፣ መመላለስ ማለት ድርጊቱን ምግባርን ይገልጽልናል። በመስቀሉ ላይ የተፈጸመው ድኅነት ግን እንደኛ ሥራ ሳይሆን እንደ ቸርነቱ ተፈጽሟል። በቅዳሴ መካከል እኛም አምላካችን ሆይ እንደ ቸርነት እንጂ እንደ በደላችን አይሁን እንላለን። አባታችን ቅዱስ ዳዊት በመዝሙር 24 ቁጥር 7 ላይ የልጅነቴን ኃጢአት መተላለፍ አታስብብኝ፣ አቤቱ ስለ ቸርነት ብዛት እንደ ምሕረት አስበኝ እንላለን እንጂ እንደ ሥራዬ ክፈለን ብለን በትዕቢት አንናገርም። የመናፍቃኑ የጸጋ ብቻ አስተምህሮ ግን አስቀድመን እንዳየነው ካነሳነው ሐሳብ ጋር የሚቃረን መንገዱም ለየቅል ነው። ይህን ሐሳባቸውን ለማጠናከር በመስቀሉ ላይ ሳለ በንስሐው በምግባሩ የተመሰከረለትን ፈያታዊ ዜማን እንደ ምሳሌ ይጠቅሳሉ። እርሱ የዳነው እንዲህ አይደለም ይላሉ። እርሱ የዳነው እንዲሁ አይደለም ይላሉ። አስተውሉ። ግን ስንመለከት ምድር ላይ ስንመላለስ ብዙ ዓመት ከከረምነው ሰዎች ይልቅ ፈያታዊ ዜማን በጥቂት ሰዓት ውስጥ ብዙ መንፈሳዊ ነገሮችን ሲፈጽም እናያለን። ከተፈጥሮ ሲማር፣ ሲጸጸት፣ ኃጢአቱን ሲናዘዝ፣ ለጌታችን እርሱን ንጹሕ ነው ምንም በደል የለበትም ብሎ እንደ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሲመሰክር እናያለን። በዚህ በመንግሥት በመጣ ጊዜ አስበኝ የሚለውን በማኅበረ ቅዱሳን መልቲሚዲያ ድረገጽ የሚገኘውን የትምህርተ ወንጌል ይመልከቱ። በዲያቆን ሄኖክ ኃይሌ። ፈያታዊ ዜማን ፍጹም የክርስትና የምግባር ግብሮችን በከፊሉ በሚስጥሮች ሌሎች ደግሞ በገሃድ ፈጽሟል። ከፊሉን በሚስጥር ሌሎችን በገሃድ ፈጽሟል። ፈያታዊ ዜማን ጥጦስ የፈጸማቸው ተግባራት ጥምቀቱን ተጠምቋል፣ የደም ጥምቀት። ማኅተሙን በሥጋው ደሙ ይዟል። ሰማዕት ምስክር ሆኗል። ሰማዕት ማለት ምስክር ማለት ነውና ንስሐ ገብቷል፣ ተጸጽቷል። ታላቅ እምነትን አሳይቷል። መንግሥተ ሰማያትንና ዳግም ምጽአቱን አምኗል። ጸሎት ማለት ከእግዚአብሔር ጋር መነጋገር ነውና ጸልየዋል። ጓደኛውም ቢመለስ እንኳን ብሎ መክሯል። ወንጌልን አስተምሯል። ይህ ማለት ነው። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። ክፍል 2 ይቀጥላል።